ገንዘቧን በፈለኩ ሰዓት ትልኪልኛለሽ ብላ አንቺ ጋር ያስቀምጠችው አይደል? ማናት? ካንቺ በታች ያለችው። አረ በእንደዚህ ያላቃትም። ስንት ነው ያለችሽ? የቃል 26000 ድርሃም ሰጣ ከ15 ቀን በፊት። ከዛ ከሰዎች ጋር ሰጣላ ሰዎች እንዳይወስዱብኝ ብዬ ለሙኒት ላኪልኝ ብዬ ሰጣኋትኝ። ከዛ 300,000 ልካልኛለች እኮ ልንገርሽ፣ 300,000 ልካልኛለች እና 1 ሚሊዮን ብር ይቀራል እና አሁን ወደ ሀገር ቤት ልሄድ ነው። ስልክ አታነሳም። አበድረሻት ነው? አረ ሀቡ ይኸውልሽ ላከ ሊወስዱብኝ ነው ስትል የትና የት ሄዶ ተቀበላት አመጣ። ያን ሰዓት 49 48 ነበር። ይጨምርልሽ የምትሄጁ ገና በ14 ከሆነ ይጨምርልሽ። ሜሴጆቻችን በሙሉ አሉ። ከዛ 50 ሲደርስ ላኩላት 300,000 አይ ቲንክ 300,000። ከዛ አንድ ሲጀመር አንድ አካውንት ላይ በአንድ ጊዜ 1 ሚሊዮን እንደዚህ አይገባም። 2-3 የመደረግ እሷ የቡና የአቢሲኒያ ምናምን ስትልክ የምኑም ላይ አላስገባልሽም። ለኔ የሚመቸኝ የንግድ ባንኩ ነው። በሁለቴ በሶስቴ ይላክልሻል ተባለች። ከትላንት ጀምሬ ቢዚ ነኝ ሲጀመር። አሁን መኪና ውስጥ ስገባ ነው ያንቺን እንትን ያየሁት፣ ዋትስአፕ ሜሴጅ ያየሁት። አሁን መኪና ውስጥ አረፍ ለማለት በቃ ከቢሮ አምልጬ ስገባ ነው። ከፈለግሽ በርሽ ድረስ አሁን ይመጣልሻል ገንዘብሽ 300 ተቆርጦ። እንዲያውም አላስገባም ሀቢብቲ። እኔ በጣም ተናደድኩ ሙኒት። ምን እንደሆነ በቃ አበድራሽ ቢሆን በዛ ላይ እኔ ስትነግረኝ ቁጥርሽን አምጪና በዋትስአፕ አናገራለሁ ለጠለው ኖ ኮሜንት ላይ እንዳለ አብረው የሚያሽቃብጡ ገንዘቧን ሳትቀበል እንዳትሄድ ወደ ሀገሯ የተገናኘ ነው ሚዲያ ላይ ዋትስአፕ ሜሴጅን ራሱ ብትልክልሽ ሀቡ ያልኳትን ስሚው ትክፈትና እዚህ ጋር ታሰማ ይጨምሩልሽ። ለምን ዝም አልሽ? ቅድም እንደዛ ተናገሪ። ይሄ ነው ያንቺ መረጃ። ቪዲዮ ሰርተንላት ብር ቁጥር እየቆጠርክ ቪዲዮ ይሰራ ብዬ አሰር ማለት ተቀርጾ። ምክንያቱም ወረቀት የለም በመሃላችን። አንድ ነገር እኔ በሆን ወይ እሷ ብትሆን ይሄ ብር መሃል ላይ ነው። ገባሽ? በጣም ታሳዝኛለሽ። ለማንኛውም ብድር ይኸውልሽ ሙላኪውና 300,000 ተቀንሶ አሁን ይመጣልሻል። ነገ ጧት ይመጣልሻል። እኔ አሁን ብድር አይደለ አበድረሻት አይደለ ውለታ ነው። ሰዎቹ እንዳይወስዱብሽ ውለታን ይጠየቅሻት አይደለም እኮ አቡ። እኔም እኮ ሚዲያ ለማቅረብ ፈልጌያለሁ። በቮይስ እንኳን አድርጌላታለሁ እኔ በምስጋና እንጂ በአበቱታ ሚዲያ ላይ አላወጣም። እና ስልክ አላነሳችሁ ብለሽ ሚዲያ ላይ መተሽ ከመክሰስ ትንሽ ብትታገሺስ? ገና እኮ 7 o'clock ነው ቤት የምገባው። ከናይን በኋላ ነው። ከናይን በኋላ ብትደውይ አናግርሻለሁ። አሁንም ደግሞ መኪና ውስጥ ለማረፍ አምልጬ ነው በቃ ሲያቅተኝ ልረፍ ብዬ ስገባ የሀቡን ድምጽ ስለሰማው የሆነ የተቸገረ ሰው አለ ብዬ ነው የገባሁት። ጊዜም ኖሮኝ አይደለም። ከ9 ሰዓት በኋላ ብታናግሪ መልስልሻለሁ። እንዴ ኤኒዌይ ሎኬሽን ላኪ፣ የበቀደሙን ሎኬሽንሽን ላኪ። እሺ በድርሃም ነው የሚመጣበትን። በድርሃም መልሳለሁ። ለምን እኔ እንትን ነኝ እንዴ? ለማስገባት እኮ ሀቡ ጊዜ ይፈልጋል። እዛም ደግሞ አስገቡ ብዬ ሰው አዝዤ ነው እንጂ እኮ የሚያስገባው ለፈለኩ ሰዓት እኔ ድራይቭ የማደርገው ሰው አይደለም። አሁን እነግረዋለሁ። ለምሳሌ ነገ እስከ ከሰዓት እስከ ማታ ያስገባላታል። ያንንም ደግሞ ልትጮህልኝ ነው እዚህ ጋር መጣ። ራሷ ናት እኮ በ14 ነው የምሳፈረው ያለችኝ እኮ። ልንገርሽ ቃል አሁን ተረጋጊና ታስገባለች እኮ። እኔም እኮ አሁን እኮ ድራሙ ወደ እኔ መመለስ አይቆም። ስልክ ስደውል አታነሳት። ለምን አትታገሺም? የት ሄዳለች? እኔ ቅድም ምንድን ያልኩሽ ለአንድ ሰው 300,000 ልገሳ እርዳታ የምትሰጥ ሰው እንዴት ነው የኔን ብር ትበላለች ብለሽ ያሰብሽው? ለምን አታረጋጋሽ? ሀቡ እዚህ ጋር እኮ ቅድም እኮ በመግቢያ ሰዓት እኮ ብዬሻለሁ እኮ ትበላኝ ወይ ደግሞ በላች ወይ ራሷ መታወሰደች እኮ አይደለም። ያው ጌስ ለራሴ ገብቼ ነው ነገርኳት። ግን በቀን 6 ስታስገባልኝ አንደኛው ስልክ እምቢ ካለ በአንደኛው ስልክ አስታውሽኝ ቃል በቃል የተነጋገርነው። ለዛ ብዬ ቀን 7 ዋልኩ፣ ቀን 8 ደወልኩ፣ አታነሳም። ዛሬም ጠዋት ደወልኩ። ቮይስ አረ አይውልሽ ከትላንትና ወዲያ ማታ ጀምሬ እኔ ቢዚ ነኝ። ለራሴ የመተንፈሻ ሰዓት የለኝም። በስ ስችል ግን እገባለሁ፣ አናግራለሁ። ከ9 ሰዓት በኋላ ደግሞ በከፋት እኮ አስበብኝ ወይ ደግሞ ከፋሽብኝ እያልኩ እኮ አይደለም። አልጠፋውም። ያንቺ 26,000 የሚያጠፋም አይደለም። ስለዚህ ነገ ጠዋት 300 ተቀንሶ ቀሪው ይመጣልሻል። እስከ ከሰዓት ድረስ እንደዚህ ይመጣልሻል። ምክንያቱም ያለሽው አገር ቂጥ ነው ታውቂዋለሽ። ምንም ጉዳይ ኖሮን አይደለም። የትራንስፖርት ተሰጫዋለሽ፣ እቤትሽ ድረስ ያመጣልሻል። አታስቢ። ይሄ የሚያነጋግርም ምንም የሚል ጉዳይ አይደለም። ታውቂያለሽ የሚዲያ ሰው ናት። ከሚዲያ ትጠፋለች። ስልኳ የታወቀ ነው።
በቪዲዮ የምትታወቅ ሰው ናት። እንደዚህ ተጨንቀሽ በሁለት ቀን ሚዲያ ላይ መውጣት አልነበረብሽም። 2 ቀን 7 እና 8 ስልክ አልተነሳልኝም ብለሽ ልትወጪ አይገባም ነበር ማሬ። አየሽ ለዚህ ሙኒት ከዚህ በኋላ ደግሞ ይሄ ትምህርት ይሁንሽና ለማንም ውለታ አትዋይ። አሁን ይሄ የቢዝነስ ጉዳይ አይደለ፣ ውለታ ነው። ሰዎቿ እንዳይሰርቋት ነው አንቺ ጋር ያስቀመጠችው። ደግሞ ያለችው እኮ አገር ቂጥ ነው። የትራንስፖርት አላልናት፣ የምን አላልናት፣ እንዲህ አላልናት። ምን ደግሞ 49 ነበር ያን ሰዓት ስትልከው ራሱ ምን ቸገረኝ እኔ እኮ ማስተላለፍ በሁለቴ በሶስቴ አርጋ አስገባ ብሎ ሴም ታይም ማስተላለፍ ይቻላል። እኔም እኮ አውቃለሁ ማሚ ለተቸገሩት እንደምትደርሺ አውቄ እኮ ነው አንቺ ቤት የገባሁት እንጂ እኮ ለብዙ ሚዲያዎች ከነሱ ይልቅ አንቺ ምርጫ ያደረኩት ስለማቅሽ ነው። አሁን ስላላነሳን ይቅርታ። እንትንሽ ግን ይመጣል ብሩ ነገ እስከ ማታ ድረስ ይደርስሻል። በተመቸን ሰዓት ድጋሚማ ድርሃሙ እጇ ከገባ ሰዎቹ ሊወስዱባት ስለሚችል ለምን እንደሆነ ልንገርሽ። አሁን ነገ ሙሉ ብር ታስገባ ቢባል መግባት አይቻልም። እሺ እስከ ቀን 14 ቢያንስ 5 አድርገሽ እስከ ቀን 14 ነው ከዚህ ሞታ ማስገባታችን። ዛሬ እኮ 9 ነው የኔ እናት፣ 8 ነው 9 ነው ዛሬ። ገና እኮ 5 ቀን አለሽ። እኔ ምን ማድረግ እንዳለብኝ እኮ አውቃለሁ። አንቺ ከዚህ ሳትወጪ ሪሲቶችሽን ይዘሽ እንደምትሄጂ ነግሬሻለሁ እኮ ማሚ። እኮ እዚህ ጋር እኮ አዳርሰንም ነበር ትንሽ ደቂቃ ቦስ አልችልም። ብችል ኖሮ መልስልሻለሁ። አስገዳጅ ጉዳይ ሲጀመር ቁጥርሽንም በዛኛው በዋናው ቁጥሬ ነው የሰጠውሽ። ራሱ የምታናግሪኝ አንቺ በሀቡ አንቺ እንኳን በምታውቂው ቁጥር አይደለም ፈርቼ በአንድ ባልመልስላት ይሄ ነገር እንደሚመጣ ቃለሁ። ግን ይኸውልሽ በጣም ቢዚ ነኝ ያለሁት የመጨረሻ። እሺ ይቅርታ ማሚ፣ በቃ እኔ እንድትናደጅብኝ አልፈልግም። ይቅርታና በቃ አስገቢልኝ። እሺ አልተናደድኩም። ይኸውልሽ አሁንም ደግሞ ማለት ማሚ ብዙ ነገር አውርቼሻለሁ በቮይስ ምን እንደገጠመኝ ምን እንዳለው ወደ ልጄ በሰላም ልመል እንደው አንቺ ስራ ላሰራሽ ምናምን ብለሽ ጠለቃለሽ እንደ ልጅ አውርተሽኛል። ግን ነግሬሻለሁ ሁሉን ነገር እና አጥፍቼ ከሆነ በጣም ይቅርታ በእግዚአብሔር ስም። በቃ እስከ ቀን 14 አስገቢልኝና በቃ እኔ በወጥቼ ባመሰግንሽ ነው። ደጋግሜም ነግሬሻለሁ። ልንገርሽ ቃል ጥፋት አላጠፋሽም። ይሄ ጥፋት አይደለም፣ ሀቅሽን ነው የጠየቅሽው። ግን ሁሉ ጊዜ ያጠያየቅ ዘይቤዎች የሚያስቀይሙ ይሆናሉ። እኔ እህቴ ቤት መተሽ ነው ያወራሽው። ላንቺም ብትሆን እህትሽ ናት፣ ላንቺም ትቆማለች፣ ለኔም ትቆማለች የሆነ ነገር ቢፈጠር። ግን ሰው በምን መልኩ ይረዳዋል የሚለውም ማሰብ ነበረብሽ። ይሄ ምንም ችግር የለውም። ይምጣልኝ ነገ ካልሽ ነገ ይመጣልሻል። እስከ 14 ይግባልኝ ካልሽ አንቺ 14 ከመውጣትሽ በፊት ከዚህ ሀገር 3ቱም ሪሲቶችሽ ይደርሱሻል። አሁንም ብትፈልጊ ይኸውልሽ በአንቺ ፍላጎት ነው። ብትፈልጊ ዛሬ መምጣት አይችልም፣ ነገ እስከ ከሰዓት እንደዚህ መቅረብ ሰዓት ድረስ ይደርስሻል። ካሽ ይመጣልሻል። አይኔ እስከ ዞሮ እኮ ብሩ ለማስገባት ነው ሐሳቤ። እስከ 14 ተመጭቶች ተሳክቶልሽ የምታስገብልኝ እኔ አልደውልልሽ አልጨቀጭቅሽ። በቃ በጣም እየከበደኝ ነው በተደጋጋሚ የምደውለው። አውቃለሁ ቢዚ እንደሆንሽ በራስሽ አውቀሽ በቀን 14 ነው የምገባ። ላኪልኝና ደረሰኙን ላኪልኝ። እሺ ምንም ችግር የለም። እሺ ይቅርታ አስከፍቼሽ ከሆነ በጣም አይከፋኝ። ምንም ችግር የለም። ግን ለራስሽም ተረጋጊ። እሺ ተጠቃሚ እንጂ ተጎጂ። አንድ ቀን ባደረ ቁጥር የሆነ ነገር ይጨምርልሻል እንጂ የሚቀንስብሽ ነገር የለም። ላንቺ 50 ሳንቲም ይሄን ያህል ብር ላይ ሲጨምርልሽ ላንቺ ለውጥ አለው። እሺ እና ምንም ችግር የለም። አዎ ስለዚህ ይቅርታ በያት ቃል ይቅርታ ብያለሁ። አዎ ስለቸኮልኩኝ ይቅርታ። እሺ ማለት ይኸውልሽ አንቺ እስከ 14 ታግሰሽ ነው ያው የገንዘብ ነገር ቃል ስሚኝ፣ እስከ 14 ታግሰሽ ባይገባና 14 በቃል በገባችልሽ ቀን ባይገባ ብትመጪ እሺ። ገና ዛሬ ቀን 9 ነው፣ ገና 6 ቀን አለ ለ14 ቸኩለሽ መምጣትሽ ትክክል አይደለም። ስለዚህ ይቅርታ በያትና ኢትዮጵያ ከገባሽ በኋላ ብርሽ ካልገባ የዛኔ እኔ ቁጥሬን ሰጥቼሻለሁ። ዋትስአፕ ላይ ጠይቂኝ፣ አስታውስልሻለሁ። ሙኒት አለቀ። እዚሁ ሆና ነው ሀቡዬ ቼክ አድርጋ። አሁን የ300 መግባቱን አረጋግጠሻል? አዎ ገብቷል። አሁንም ሌላ ሪሲት ስልክልሽ እዚሁ እያለሽ ገባ ብለሽ አጣርተሽ አዎ ሲሉሽ ለኔ መልስ እየሰጠሽኝ ማለት ነው። ዋትስአፕ ላይ አዎ ደርሶልኛል እያልሽ ትልኪልኛለሽ። እና ማለሽ ያለ ነው ለመድ ነው። አሁንማ እኔ እኮ ብድር ቢሆን እሺ የሆነ ነገር እንደዚህ አይነት እንትን ይብሽ ሙኒት ለውለታ እንኳን ተብሎ እንደዚህ የመጡ ሚዲያ ላይ የሚከሱ ከሆነ ውለታም አትዋይ ይቅርብሽ፣ አለቀ። ምንም እኮ የትራንስፖርቱ ራሱ ሀቡ ያለችበት በጣም ሩቅ ቦታ ነው።
የትራንስፖርቱ ራሱ የትና የት ነው ማለሽ? ምንም ችግር የለም። ለማንኛውም እየገባልሽ ሪሲት እልክልሻለሁ። በጣም እናመሰግናለን ሙንጫ ስለተባበርሻት። ቅድም እኔና ሙኒት ጓደኛሽ ስለሆነች ነው ገለመሌ ይቅርታ ጠራኝ ጀነራል በኋላም ከፊት ለፊቷም ይኸው የምናገረው አንድ ነገር ነው። እኔ ማላረገውን ነገር ታውን አድርጎ አልልም። ገንዘብ አልነካካም ሰው ጋር እኔ ማላረገውን ነገር አድርጎ አልልም። እኔ አላረገውም። አሁን እኔ ማንም ሰው ውለታዋይልኝ ብር አንቺ ጋር አስቀምጪልኝ በአንቺ በኩል ላኪልኝ ቢል አላደርገውም። ስለዚህ እኔ ማላረገውን አድርጌ አልልም። የፈለጋችሁትን በሉ የራሳችሁ። ደግ አደረኩ እንኳን ኢየሱስ ያድናል። እንኳን እሳይ ደግ አደረኩ መብቴ ነው። አረኛ ማሚ የጠርታኝ ሂጄ ነበርና ያልሽኝን አልሰማውም እና እሺ በቃ